ሰላም ውዴ ቻናሌ ተከታታዮች እንደምን ቆያችሁ? ዛሬ ለየት ያለና ለሁላችሁም በጣም ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። የታዳጊነት እድሜ በህይወታችን ውስጥ ብዙ ለውጦች የሚታዩበት፣ በተለይም በቆዳችን ላይ የተለያዩ ነገሮች እንደ ብጉር፣ የፊት ቅባት መብዛት፣ የፊት መድረቅ የሚከሰቱበት ጊዜ ነው። በዛሬው ቪዲዮአችን ውስጥ ቆዳችንን እንዴት መንከባከብ እንዳለብን በቀላሉ ቤት ውስጥ የምናዘጋጃቸውን ማስኮችና የውበት ምስጢሮችን በዝርዝር እናያለን። እስከ መጨረሻው አብራችሁ ቆዩ፣ ምክንያቱም በመጨረሻ የሚነግራችሁ አንድ ጠቃሚ ምክር አለ። እሺ፣ ከመጀመሪያውና በጣም ወሳኝ ከሆነ ነገር እንጀምር። እሱም የፊት ቆዳ እንክብካቤ። በታዳጊነት እድሜ ላይ የፊት ቆዳ በጣም ስስና ስሜታዊ ነው። ስለዚህ ብዙ ኬሚካል ያላቸው ክሬሞችን መጠቀም ፈጽሞ አይመከርም። የሚያስፈልጋችሁ ግን 3 መሰረታዊ ነገሮች ናቸው። አንደኛ፣ ፊትን በንጽህና መያዝ። ፊታችሁን በቀን 2 ጊዜ መታጠብ አለባችሁ። ጠዋት ስትነሱና ማታ ከመተኛታችሁ በፊት። የምትጠቀሙት ሳሙና ለስላሳና ለቆዳችሁ ተስማሚ መሆን አለበት። ደግሞ ፊታችሁን ስትታጠቡ በቀስታ እንጂ በደንብ ማሸት የለባችሁ። ይህ ፊታችሁ እንዲቆጣ ስለሚያደርግ። ለፊት ቆዳችሁ እርጥበት መስጠት። ፊታችሁን ከታጠባችሁ በኋላ የቆዳችሁ እርጥበት እንዳይጠፋ ክሬም መጠቀም አለባችሁ። ቆዳችሁ ቅባት የበዛበት ቢሆንም እንኳ እርጥበት ሰጪ ክሬም ያስፈልገዋል። ቀላልና ለቆዳችሁ ተስማሚ የሆኑ ክሬሞችን፣ ሞይስቸራይዘሮችን ተጠቀሙ። 3ኛ፣ የፀሐይ መከላከያ። ይህ ብዙዎቻችሁ የሚዘነጉት ግን በጣም ወሳኝ ነገር ነው። የፀሐይ ጨረር ቆዳችሁ ላይ ጥቁር ነጠብጣቦች እንዲወጡና ቆዳችሁ እንዲጎዳ ያደርጋል። ስለዚህ ወደ ውጭ ከመውጣታችሁ በፊት ሁልጊዜ የፀሐይ መከላከያ ክሬም ተቀቡ። አሁን ደግሞ በጣም ቀላልና የቤታችሁ ውስጥ ለፊታችሁ ማዘጋጀት የምትችሉትን አንድ ማስክ ልንገራችሁ። እሱም የማርና የእርጎ ማስክ ነው። 1 ሻይ ማንኪያ ማር ከ1 የሻይ ማንኪያ እርጎ ጋር አዋሃዱት። ፊታችሁ ላይ ተቀብታችሁ ለ15 ደቂቃ አቆዩት። ከዚያም ለብ ባለ ውሃ ታጠቡት። ማር ባክቴሪያን ስለሚወጋ ብጉር እንዳይወጣ ይረዳል። እርጎ ደግሞ ፊታችሁን ያለሰልሰዋል። ይህንን በሳምንት 1 ጊዜ ማድረግ ትችላላችሁ። ሁለተኛው የፀጉር እንክብካቤ። ቀጥሎ ወደ ሁለተኛው የውበታችን ክፍል እንሂድ። እሱም የፀጉር እንክብካቤ። ፀጉራችን የራሳችን ዘውድ ነው። ጤናማና ያማረ ፀጉር እንዲኖረን ውድ የሆኑ ሳሎኖች መሄድ አያስፈልገንም። በመጀመሪያም የፀጉር አጠባበቅን እንይ። ፀጉራችሁን በሳምንት ከ1 ጊዜ በላይ አትታጠቡት። ብዙ መታጠብ የፀጉራችንን ተፈጥሯዊ ቅባት ስለሚወስደው ፀጉራችን እንዲደርቅና እንዲሰባበር ያደርገዋል። ሲቀጥል ደግሞ ሻምፖ የተሰራው ለራስ ቅላችን ስለሆነ ሻምፖን ለፀጉር ጫፍ አትጠቀሙት። ኮንዲሽነር ደግሞ ለፀጉር ጫፋችን ስለተሰራ ኮንዲሽነርን ደግሞ ለፀጉራችሁ ጫፍ ተጠቀሙት። ሁለተኛው ቅባትና የራስ ቅል ማሳጅ። የኮኮናት ቅባት፣ የወይራ ዘይት ወይም የአቮካዶ ቅባት ለታዳጊዎች ፀጉር ይመከራል። በሳምንት 1 ጊዜ ቅባቱን በትንሹ አሙቃችሁ የጭንቅላታችሁን ቆዳ ለ10 ደቂቃ ያህል በጣቶቻችሁ ማሳጅ አድርጉ። ይህ የደም ዝውውርን ስለሚጨምር ፀጉር በፍጥነት እንዲያድግ ይረዳዋል። ሌላኛው ፀጉራችሁን ብዙ ጊዜ በካውያ አትሰሩት፣ ምክንያቱም ካውያ እሳት ስላለው ፀጉራችሁን በእጅጉ ይጎዳል። አሁን ደግሞ ለፀጉራችሁ እድገት የሚሆን አንድ ድንቅ የቤት ውስጥ ትሪትመንት ልንገራችሁ። ግማሽ የበሰለ አቮካዶ፣ 1 የበሰለ ሙዝና 1 የሾርባ ማንኪያ የወይራ ዘይት አንድ ላይ ፈጭታችሁ ፀጉራችሁ ላይ ተቀቡት። በላስቲክ ሸፍናችሁ ለ30 ደቂቃ ካቆያችሁ በኋላ በሻምፖ ታጠቡት። ፀጉራችሁ ሲለሰልስና ሲያንጸባርቅ ታዩታላችሁ። ይህንን ትሪትመንት ፀጉራችሁን ስትታጠቡ ሁልጊዜ አድርጉት። 3ኛው የሰውነት ንጽህናና ጠረን። አሁን ደግሞ በጣም አስፈላጊ ወደ ሆነውና በራስ መተማመናችንን ወደምንገነባበት ነገር እንሂድ። እርሱም የሰውነት ንጽህናና ጠረን ነው። በዚህ የእድሜ ክልል ውስጥ የሰውነት ጠረን መቀየር መጀመሩ በጣም ተፈጥሯዊ ነገር ነው። ስለዚህ የሚከተሉትን ቀላል ልምዶችን እናዳብር። አንደኛ፣ ዕለታዊ ሻወር። በየቀኑ ወይም በየ2 ቀኑ ሻወር መውሰድ በሰውነታችን ላይ ያሉ ባክቴሪያዎችንና ላቦችን ያስወግዳል። በተለይ ስፖርት ከሰራን ወይም ብዙ ከተንቀሳቀስን በኋላ መታጠብ ግዴታችን ነው።
ሌላኛው ዶድራንት ነው። ከታጠብን በኋላ ሁል ጊዜ ዶድራንትን መጠቀም የእጅ ስር ላብ ጠረንን ይከላከላል። በጣም ጠንካራ ሽታ የሌላቸውንና ለቆዳ ስስ የሆኑትን መምረጥ ደግሞ አስፈላጊ ነው። ሌላኛው ጥፍርና የእጅ እንክብካቤ። የእጃችንና የእግራችን ጥፍሮች ሁል ጊዜ ንጹህና የተስተካከሉ መሆን አለባቸው። በየቀኑ እጃችንን በሳሙና በደንብ መታጠብና ቫዝሊን ወይም የእጅ ክሬም መቀባት እጆቻችንን ለስላሳ እንዲሆኑ ያደርጋል። ሌላኛው ንጹህ ልብስ መልበስ። ውድ የሆኑ ልብሶችን መልበስ አይጠበቅባችሁም። ያላችሁን አጥባችሁ በንጽህናና በደንብ የተተኮሰ ልብስ መልበስ በራስ መተማመናችሁን ይጨምራል። የውስጥ ሱሪዎችንና ካልሲዎችን ደግሞ በየቀኑ መቀየር አለባችሁ። አምስተኛው ውስጣዊ ውበት። ይህም ማለት ምግብ፣ ውሃና እንቅልፍ። ውጫዊ ውበት የሚጀምረው ከውስጥ ነው። ምንም ያህል ውድ ክሬሞችን ብንጠቀም ውስጣችን ጤናማ ካልሆነ ውበታችን ሙሉ አይሆንም። ስለዚህ እነዚህ 3 ወርቃማ ህጎች አስታውሱ። አንደኛው በቂ ውሃ መጠጣት። ውሃ የቆዳችን ምርጥ ጓደኛ ነው። በቀን ቢያንስ ከ6 እስከ 8 ብርጭቆ ውሃ ለመጠጣት ሞክሩ። ውሃ በሰውነታችን ውስጥ ያሉ መርዛማ ነገሮችን ያስወግዳል። ቆዳችን ደግሞ እንዲያንጸባርቅ ከብጉር የጸዳ እንዲሆን ያደርገዋል። ሁለተኛ ጤናማ አመጋገብ። ብዙ አትክልትና ፍራፍሬ መመገብ ለቆዳና ለፀጉር እድገት ወሳኝ የሆኑ ቫይታሚኖችን ይሰጠናል። በተቻለ መጠን ዘይት የበዛባቸውን ምግቦች፣ ቺፕስ እና ጣፋጭ መጠጦችን ቀንሱ። እነዚህ ምግቦች ፊት ላይ ብጉር እንዲወጣ ያደርጋሉ። ሶስተኛ በቂ እንቅልፍ። እንደ ታዳጊ በቀን ከ8 እስከ 10 ሰዓት መተኛት አለባችሁ። በምትተኙበት ጊዜ ሰውነታችሁና ቆዳችሁ ራሳቸውን ያድሳሉ። በቂ እንቅልፍ ካላገኛችሁ አይናችሁ ስር ይጠቁራል፣ ፊታችሁ ደግሞ የድካም ስሜት ይታይበታል። አምስተኛውና የመጨረሻው በራስ መተማመን። እንግዲህ ውድ ተመልካቾቼ በመጀመሪያ ያልኳችሁን ምክር አሁን ልምከራችሁ። እውነተኛ ውበት በራስ መተማመን ነው። በዚህ የእድሜ ክልል ውስጥ ስትሆኑ ቆዳችሁ ላይ ጥቃቅን ጉድለቶች መኖራቸው፣ ብጉር ማውጣቱ ወይም ፍጹም አለመሆኑ ሙሉ በሙሉ ተፈጥሯዊና ጊዜያዊ ነው። ራሳችሁን ከማህበራዊ ሚዲያ ሰዎች ጋር አታነጻጽሩ። እያንዳንዱ ሰው የራሱ የሆነ ልዩ ውበት አለው። ራሳችሁን ውደዱ፣ ንጽህናችሁን ጠብቁ፣ ሁል ጊዜ ፈገግ በሉ። ፈገግታ ከማንኛውም ሜካፕ በላይ ያሳምራችኋል። እንግዲህ ውድ ተመልካቾች ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ እንዲደርስ ደግሞ ሼር አድርጉ። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ቻው።